አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ የተከበራችሁ ቻናል ቤተሰቦች ሰላም ብያለሁ። በያላችሁበት አማን ሰላም አላህ ያደርጋችሁ። ሀገራችንም አማን ሰላም አላህ ያደርግልን። እኛንም በያለንበት አማን ሰላም አድርጎ ሀሳብ ሙራዳችንን ሞልቶ በሰላም ለሀገራችን አላህ ያብቃን። ሀገራችንን ያሉትን ሀገራችንን አማን ሰላም አድርጎ ሀገራቸው ላይ ርዚቃቸውን ከፍቶ አላህ ያረጋጋቸው እያልኩኝ ዛሬ እንግዲህ ጥፍት ብዬ ከርም ያለሁ ማለት ነው። ሰንብቻለሁ ነው ከርም ያለሁ የሚባለው እንግዲህ ያው ነው። ያው እንግዲህ በሰሞኑ አካባቢ የለሁም ማለት ነው። እንግዲህ ዛሬ በተለየ መልኩ መጥቻላችሁ ማለት ነው። እሱም እንግዲህ ያው እንደ መጥፋቴ መጠን እናንተንም እንደው ዛሬማ በደረቅ እንደው በሩዙ በመኮረኒውማ አላድረቃቸውም፣ እስኪ መጀመሪያ በሾርባ ለዘይራቸው ብዬ ዛሬ ምርጥ የሆነ የአረቦች ሾርባ አሰራር ይዤላችሁ ብቅ ብያለሁ ማለት ነው። እሱም ምንድን ነው እንግዲህ አብረን እየሰራን አብረን የምንበላ ነው የሚሆነው ማለት ነው። የምንጠጣ ነው የሚሆነው ማለት ነው። ልክ የሚበላ አይደለም። እና ለማንኛውም እላችኋለሁ እንግዲህ ይሄ እንደዚህ አእምሮና ተሽሞ የምታዩት የሾርባ ሀሪስ ተብሎ የሚጠራው የአረቦች ሾርባ አሰራር እንግዲህ በዚህ መልኩ ይዤው መጥቻለሁ ማለት ነው። እንዴትስ አድርገን ሰራ ነው ሾርባ ሀሪስ ተብሎ የተጠራው በምን መልኩ ነው ከምን የተዘጋጀ ነው የሚለው ነገር እያላችሁን አይደል? ስለዚህ ልንገራችሁ ተምነግራችሁ ደግሞ አብረን እየሰራን የምናየው ይሆናል ማለት ነው። እንግዲህ የሾርባ ሀሪስ የሚዘጋጀው ከሀገራችን ከአጃ ወይም ደግሞ ከስንዴ ዘር የሚዘጋጅ ነው። ሾርባ ሀሪስ ተብሎ በእነሱ ተሰይሞ የሚጠራ ማለት ነው። እንግዲህ አብዛኛውን ጊዜ አጃ ወይም ስንዴ በሀገራችን በደንብ ሆኖ ታጥቦ ደርቆ ተዘጋጅቶ ተከክቶ በስነ ስርዓት የፈለግነውን እንጠቀማለን ማለት ነው። እዚህ ጋር ደግሞ አብዛኛውን ጊዜ የሚጠቀሙት ምንድን ነው? ሀሪስ እንግዲህ በገንፎ መልኩ ሰርተው ሀሪስ ብለው ይጠቀሙታል። እንደገና ደግሞ ሾርባ ሰርተው በሾርባ መልኩ ሾርባ ሀሪስ ብለው ይጠቀሙታል ማለት ነው። ስለዚህ ይሄ ሾርባ ሀሪስ ዛሬ እንዴት ነው የሚጠቀሙ? በነገራችን ላይ ይሄ አጃው ሳይሆን ስንዴው ነው። እነሱ ግን ሁለቱንም እንግዲህ እኔ ባለሁበት ነው፣ ምናልባት በሌሎቹ ሀገር ሊለያይ ይችላል። ሁለቱንም በአንድ አይነት ስም ነው የሚጠሯቸው ማለት ነው። ግን ሁለቱም አጃ ወይም ስንዴ ያው የስንዴ ዘሮች ናቸው ማለት ነው። ስለዚህ ይሄንን እንዴት አድርገን ነው የምንሰራው የሚለው እንግዲህ እነሱ ፍሬውን ነው የሚያመጡት፣ የሚጠቀሙትም ቀጥታ የሚያበስሉት ፍሬውን ነው ማለት ነው። ስለዚህ ፍሬውን እንዴት አድርገን የምናበስለው ከምን እስኪ አቀላቅለን ነው የምንጠቀመው? እንግዲህ እንደምታዩት ያለ ሎሚ የማይጠቀሙም፣ ሎሚው ደግሞ ፍሬሹ እንደዚህ ተቆርጦ በራሳቸው ጨምቀው እንትን ጨምረው ነው የሚጠቀሙት እና የተዘጋጀ ሎሚ አይጠቀሙም እዚህ ሾርባ ላይ ማለት ነው። ስለዚህ ሁሉም በየቤቱ የተለያየ ባህሪና የተለያየ ልምድ ነው ያለው ማለት ነው። ስለዚህ እንዳጠቃቀማቸው ስራውም ይለያያል እየቦታው ማለት ነው። ስለዚህ ዛሬ እኔ ጋር ያለውን የሾርባ ሀሪስ ሾርባ አዘገጃጀት አብረን የምናይ ይሆናል ማለት ነው። እስከ መጨረሻው ድረስ በማየት እናንተም ሸር፣ ሰብስክራይብ፣ ላይክ እያደረጋችሁ ሀሳብ አስተያየታችሁን በኮሜንት በማስቀመጥ እንድታበረታቱ የስል ትህትና እጠይቃለሁ። ውድ የሀገሬ ልጆች እስኪ ወደ ስራው ልጋብዛችሁ፣ አብረን እንስራ። አብረን እንደምታዩት እዚህ ጋር ስንዴን አዘጋጅቻለሁ ማለት ነው። እንግዲህ ፍሬው እንደምታዩት ይህን ይመስላል ማለት ነው። እንግዲህ ይህንን በደንብ አድርገን ማጠብ ይጠበቅብናል ማለት ነው። ማሻላ በጣም እንግዲህ እንደምታውቁት እነሱ የተዘጋጀውን እንደዚህ አድርገው ፍሬውን የታሸገውን ነው የሚያመጡት። እኛ ደግሞ ምን እናደርጋለን? እዚህ ጋር በደንብ አድርገን ዘብዝፈን ማጠብ ይጠበቅብናል ማለት ነው። ስለዚህ እዚህ ጋር ያሳያቸው ይኸው እንግዲህ አጥቤ ዘብዝፌዋለሁ ማለት ነው። መቆየት አለበት፣ እንዘፈዝፋለን። ከዛ ከዘፈዘፍን በኋላ በደንብ አድርገን አጥበን እናስወግዳለን ማለት ነው። እንግዲህ እንትኑ እንትን ሲል የምንሰራው እንግዲህ ስጋዬን አዘጋጅቻለሁ ማለት ነው። አጥቤ ምን ብዬ ከትፌ አዘጋጅቻለሁ ማለት ነው። ስለዚህ ይህንን ስጋችንን የምንሰራው ከዚህ ከስንዴው ጋር ማለት ነው። ስለዚህ እስኪ ስጋችን ወደ ማብሰል እንገባለን ማለት ነው። እንደምታዩት እዚህ ጋር እንግዲህ ስጋን ማብሰል ጀምሬያለሁ ማለት ነው። እንግዲህ አገንፍዬ ያለው እንደዚህ እንደምታዩት ማሻላ ይህን አስመስየዋለሁ ማለት ነው። ስለዚህ እንቀጥላለን ማለት ነው። እንደምታዩት ትንሽ ካሜራው እንትን ይላል። አሁን ይህንን ያጠብነውን ስንዴ በደንብ ውሃውን አስወግደን ምን እናደርጋለን? ወደ ስጋችን እንጨምራለን። መጀመሪያ ግን ይህንን ዋናውን ስጋችንን ለብቻ እናወጣና እንትን እንላለን። ይኸው ስንዴውን ጨምረናል ማለት ነው። እንደዚህ አድርገን በስጋው ውሃ እናበስላለን ማለት ነው። እንግዲህ መብሰል ጀምሯል ማለት ነው። እንደምታዩት ስንዴው ማሻላ ይህንን አስመስለነዋል ማለት ነው። ከዛ እንቀጥላለን። እዚህ ጋር ደግሞ እንደምታዩት ስጋውን ለብቻ አቁላላለሁ። እዚህ ጋር ሄል እና ቀረፋ ጨምርና አብሬ አቁላላለሁ ማለት ነው። እንደምታዩት ጨምሬያለሁ። አንድ ቀረፋ እና ሄል 3 ጨምሬያለሁ ማለት ነው። ማለት እንደመጠኑ እንደሚበቃን ያህል መጨመር እንችላለን። ሄልና ቀረፋ። ከዛ በመቀጠል እንዲህ አድርገን እያሸን በደንብ አድርገን
እያሸን እንደዚህ አድርገን እናበስልና ምን እናደርጋለን ያው ስጋችን ላይ ሩዛ እንትናችንን እንጨምረናል ማለት ነው። ከዛ የሞቀ ውሃ እንከልስና እንደዚህ አድርገን እናቀላቀላለን ማለት ነው። እንደዚህ አድርገን በደንብ አድርገን እናቀላቅልና እንደምታዩት ውሃ በጣም ነው የሚያነሳው ስንዴው እንደዚህ ማሸት ያስፈልገዋል። ምክንያቱም ፍሬው መፍረስ አለበት፣ በጣም መብሰል አለበት። እንግዲህ ስጋው እንደምታዩት በደንብ ነው የበሰለው። አቆላልቼዋለሁ ማለት ነው ለብቻ በደንብ አድርጌ። ከዛ ይሄን አስመስለን የሁላችሁ እንግዲህ እናቴ ተውኝ ምን ልበላችሁ ማሻላ የሁላችሁ እንግዲህ እንደዚህ አድርሼዋለሁ ማለት ነው። ግን ጉልበት ይጠይቃል በነገራችን ላይ በጣም ነው የሚከብደው እየበሰለ ሲመጣ ማለት ብዛት ስለሚሰራ ማለት ነው። እና ያው እንደኛ ሀገር እንግዲህ ይህንን ይመስላል የስጋው አበሳሰል። እንደምታዩት ለማሳየት ነው በዚህ የመታወት እንደዚህ አድርጌ በደንብ እንትን ማለት አለበት ከእንትኑ ጋር መሳሰል አለበት ማለት ነው። ያው እንግዲህ እንደምታውስ እንደውም ብስል ብሎ እንግዲህ የሁላችሁ እናቴ ተፈይቷል በመኪና ምን አለፋን የሁላችሁ እንግዲህ እዚህ አድርሼዋለሁ ማለት ነው። ዋው ማሻአላ ማሻአላ። እንግዲህ በዚህ በሰታቴ ሰታቴ ነው አይደል በሀገራችን የሚባለው ነው በገፈች በድሮ በገፈች የሚባለው ወይ ሁላችሁ እንግዲህ እዛ አድርሼዋለሁ ማለት ነው። ማሻአላ። ከዛ በኋላ የሁላችሁ እንግዲህ እናት አለቀ ተሰርቶ ማሻአላ አሳታችሁ እንግዲህ ተሞልቶ በዚህ ማሻአላ ይኸው እንግዲህ ጨርሰናል ማለት ነው። እንዲህ አደርጋችሁ ሰርታችሁ አልኳችሁ ጨዋችሁ ምናምናችሁን አዘጋጅታችሁ ዳይ ነው እናላችኋለሁ። ያው እንግዲህ ቅቤ እንዳትረሱ። መጀመሪያ እኔ ስጋውን ሳቁላላ ቅቤ ይቅርታ አላሳየኋችሁም። በእነሱ ዝብዴ የሚባለውን ጨምሬ ስላቁላላሁ ነው ከላይ ስጨምር ያላሳየኋችሁ ማለት ነው። ቅቤ ያስፈልጋል ግዴታ ቅቤ መጨመር አለባችሁ። አዎ የሚፈልግ ይጨምር፣ የማይፈልግ ደግሞ አልፈልግም ነው ማለት ነው። እንግዲህ እህቶቼ ይህን ይመስላል። ውዴ ቤተሰቦቼ ሰርታችሁ ሞክሩት። ማሻላ በጣም አሪፍ ሾርባ ሀሪስ ነው ማለት ነው። ለማንኛውም እስከዚህ ሰዓት ድረስ ስለተከታተላችሁ በጣም በጣም አድርጌ አመሰግናለሁ። ሸር፣ ሰብስክራይብ፣ ላይክ ማድረጋችሁን እንዳትረሱ። አበረታቱኝ ውድ የተከበራችሁ የምወዳችሁ የማከብራችሁ ውድ የሀገሬ ልጆች በያላችሁ በሰላማችሁ ብዙ ተተረፍረፍ ይበልልኝ። ወዳችኋለሁ፣ አከብራችኋለሁ። እንግዲህ ያው ሰርተን ጨርሰን አዘጋጅተናል። አሁን እንግዲህ ሎሚያችንን ጨመር እያደረግን መጠጣት ብቻ ነው። ያው እንግዲህ ተዘጋጅቷል፣ አዘጋጅቻለሁ። አህሪ ብንጠጣ እንግዲህ ጠጥተን ወደዛችሁ ወደ ሸቀላችን ወደ ስራችን እላችኋለሁኝ። ኑሩልኝ፣ ባላችሁ በሰላማችሁ ብዙ ተተረፍረፍ ይበልልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። እወዳችኋለሁ። ከኔ በላይ አላህ ሱብሃነሁ ወተዓላ ይውደዳችሁ እላችኋለሁ።